እዚህ ሀገር አልነበርኩኝምና እማቃቸው በፌስቡክ ነበረ። ጓደኛዬ ናት ያያቸው ብላኝ ተከታታይ በጣም ረጅም ጊዜ ያያቸው ነበረ እና ጓደኛዬ እንደ ድንገት ተሳካላትና እዚህ ሀገር መታ አባታችን ቤት ደርሳ ተመልሳ ነበረ። ምስላቸውንና ጸበላቸውን ሰታኝ ቤቴ ውስጥ ነበረኝ። በአጋጣሚ ልጄ ታመመብኝና በቃ ሌሊት ገና 6 ወር 7 ወር ላይ ያለ ልጄ ታሞብኝ በጣም ያስቸግረኝ ነበር። ሌሊት እንቅልፍ አልተኛም ምናምንና ምስላቸውን ከመኝታ ቤቴ ከምተኛበት አጠገብ ነበርና ስለ እውነት ነው ምልክ ብዙ ሰው ታምራቸው ፈጥኖ ደራሽ ናቸው ምናምን ይባላል። ውስጤ የሆነ እወዳቸው ነበር እንደሚያደርጉ ምናምን አምን ነበር እና የሆነ ቀን ወይ አባቴ ብዙ ሰው እንደዚህ ያደርጉልን ይላል። እንቅልፍ መተኛት አልቻልኩም። ስለዚህ እርሶ እስቲ ዛሬ ልጄ እንዲተኛልኝ አድርጉ ብዬ ምስላቸውን ጠርጌ የልጄን አፍንጫና ጉሮሮ ነካውት። እመኔን ከዛ በኋላ ልጄ ምንም አይነት ነገር ሆኖም ምንም በቃ ማለት ትልቅ ነገር ራሱ አይደለም። በቃ እርሶ ይሄንን ካደረጉልኝ እኔ አንድ ቀን አገር ቤት ስመጣ ከቻልኩኝ ቤቶት እመጣለሁ፣ ካልቻልኩ ግን ሙሉ ሻማ እልክሎታለሁ ነበር ያልኩት። ከዛን ቀን ጀምሮ ልጄ አሞታ ያቀም ረጅም ጊዜ ማለት ነው። አሁን እንግዲህ 4 ዓመት ሊሆነው ነው እና በጣም ገርሞኝ ጸበላቸው ቤቴ ነበርና ባለቤቴ ደግሞ ድጋሚ ታመመ እዛው ያለሁኝ። ኩላሊት አንደኛው ኩላሊት ኢንፌክሽን እንትን ብሏል እና ለሁለተኛው ስለሚያሰጋ ትልቅዬ መታየት ያለበት ማለት መመርመር አለበት ቶሎ ምናምን አሉት። ከዛ በጣም ፈርቼ ነበር እውነት ለመናገር። ያው ሰው ሀገር ታውቁታላችሁ። የሳቸው የተሰጠኝ ትንሽ የጸበል ስለነበር በጣም ብዙ ውሃ ጨመርኩኝና በቃ ጧት ስትነሳ 3 እየተጎነጨሁ ጣልኩት። ከዛ በኋላ ምንም አይነት ነገር እየተጎነጨ ደጋግሞ ጧት ሳይረሳ ይጠጣው ነበር። ከዛ በኋላ ደግሞ ሲመረመር ኮር በኋላ ምናምን ሲመረመር ምንም አይነት ነገር የለም እስከዛሬም ማለት ነውና ግን እንደዚህ ምስክርነታቸውን መስጠት ምናምን አለባችሁ የሚባለው ነገር እኔ በደንብ ስላየሁት ነው። እዚህ ሀገር ከመጣሁ በኋላ በጣም ሰንፌ ነበር መሄድ ፈልጌ ስለነበረ በቃ ያንን ነገር መላክ አልፈለኩም ነበር። መሄድም አልቻልኩም መላክም አልቻልኩም ረጅም ጊዜ። ልጄን ሳላስበው ድጋሚ ልክ በፊት ያደረገው እንደነበረ 4 ዓመቱ ነው ያ ነገር ተመለሰ። ከዛ በጣም ነበር የደነገጥኩት። እንደገና ፌስቡክ ላይ ቲክቶክ ላይ ሳይ መመስከር አለባችሁ የሚባለው ነገር ሳይ እንደዚህ በጽሁፍ መሰከርኩኝ። ወስጄ መድኃኔዓለም ስለቴን አደረስኩኝ። መድኃኔዓለም አሉ ልጆች ወደዛ የሚሄዱ ስለቴን አደረስኩኝ። እኔ አላቅም በቃ እውነት ስለሳቸው ራሱ ተመሰከር በጣም ነው የሚገርመኝ። በቃ በጣም ፈጥኖ ደራሽ አባት ስለሆኑ ማለት ነው። ከዛ በኋላ ልጄ ደግሞ መጥቶበት የነበረው ስለቴን አድርሼ ምስክርነቴን ስሰጥ አባቴ ይቅርበሉኝ እኔ አጥፍቻለሁ ይቅርበሉኝ ብዬ ምስላቸው ስር ነው ያለቀስኩት። ልጄ ድጋሚ ተሻለው እስካሁን ድረስ ሰላም ይተኛል። እሱን ብቻ ሳይሆን ያደረጉልኝ ከዛ በኋላ አሁን በቅርብ ጊዜ ከዛ ሀገር ከመጣው በኋላ ባለቤቴ የራሱን ስራ ከፍቷል። እኔም የራሴን ስራ እሰራለሁኝና በጣም ጥሩ ነበር የሚሄደውና የሆነ ሰዓት ገበያ በጣም ጠፋ እና በጣም ገረመኝና በእንቅልፍ ልቤ ተኝቼ የባለቤቴ ስራ ቦታ በመጋረጃ ተጋርዶ አየሁኝና በጣም ደነገጥኩኝ። ከዛ በማግስቱ ምንም አላልኩኝም ተነስቼ እዛ ነው የሄድኩት። ወይራ ሰፈር አለ ሲባል ክፍለ ሀገር ከመሄድ ብዬ ወይራ ሰፈር መጣሁኝ። ለመጀመሪያ ጊዜ ነው የመጣሁት። እያለቀስኩ አባቴ እርሶ የተጋረደውን ነገር እርሶ ያውቃሉ፣ እኔ ሰው ነኝና ምንም ነገር አላውቅም ነው ያልኳቸው። በቃ አልቅሼ ስራቸው ተደፍቼ አልቅሼ ነው የመጣሁት። እግዚአብሔር ምስክሬ ነው። በሁለተኛው ቀን ይቅርታ በሁለተኛው ቀን ቤታችን ውስጥ ያልታሰበ ገበያ ነው የመጣው። ቤታችን ሙሉ በረከታችን ሙሉ። እኔ አላቅም በቃ እኔ እንጃ ምን አይነት አባት እግዚአብሔር እንደሰጠን አላቅም። አሁን ቤታችን በጣም ተመስገን በቃ ከምላችሁ በላይ ቤታችን ውስጥ ገበያ አለ ምናምን እና ሁሌ ይገርመኛል ሳስባቸው። በቃ እግዚአብሔር በቃ መሀል ላይ የሰጠን ትልቅ አባት ናቸው።
እውነት እንጠቀምባችሁ። በቃ እኔ አሁን አንድ ነገር ሲጎል ቀጥታ እሳቸው ጋር ነው የምሄደው። ልክ ትልቅ ነገር እኔ እንጃ በቃ እንዴት ብዬ ልንገርክ፣ ከእግዚአብሔር የሚያገናኙ ትልቅ ድልድይ ናቸውና ተጠቀሙባቸው፣ እንጠቀምባቸው። በቃ እኔ አላቅም እንጃ ስለሳቸው እንዲህ ነው ብዬ ልመሰክርልህ ሁሉ አልችልም። ሁለት አሁን እዛ ነበርኩኝ። ያው እንደ ሰው ሁሉ የሚጎልብን ነገር አለና በቃ የሆነ ነገር ሲሆን እሳቸው ጋር ሄዳለሁኝ። ልክ እንደ ሰው እንደ እናትና አባት ለሳቸው ሄዶ መናገር ተናግሬ ስመጣ ራሱ ቤቴ ውስጥ የሚቀለኝ ቅለትን ልነግርህ አልችልም። እና እባካችሁ በቃ እዚህ ገስት ላይ ያላችሁ በቃ ተጠቀሙበት። እውነት ሂዱ፣ በቃ የገደላችሁ ንገሯቸው። 2 ቀን 3 ቀን እንኳን አይደለም የሚቆዩ በቃ ተአምር ናቸው። በቃ እግዚአብሔር የሰጠን ትልቅ አባት ናቸውና አላቅም ቀን እንጃ። በጣም ነው የማመሰግነው። እውነት ዛሬ በቃ በጣም ደስ ብሎኛል ስለመሰከርኩ።